የሰው ልጅ ነፃነቱ ሲነጠቅ ምን ይመስላል? ስምህ፣ ማንነትና ማህበራዊ ደረጃ በአንድ ጀንበር ተሰርዞ ቁጥር ብቻ ስትሆን ፀሐይ መውጣትና መግባቷን መለየት እስኪያቅት ድረስ በኮንክሪት ግድግዳዎች ስትዋጥ። ይህ በሆሊውድ ፊልሞች ላይ የምናየው የፈጠራ ታሪክ አይደለም። ዛሬ አሁን በዚህች ሰከንድ በኤል ሳልቫዶር ሀገር ውስጥ እውን የሆነ የህይወት ገጠመኝ ነው። ጤና ይስጥልን። ይህ ክሮኒክል ኢትዮጵያ የተሰኘው ዝግጅታችን ነው። 40 ሺህ የሰው ልጆችን ወይንም ትክክለኛውን ቃል ለመጠቀም 40 ሺህ እጅግ አደገኛ አውሬዎችን ለመያዝ የተገነባ የምድር ላይ ሲኦል። በዚህ ቪዲዮ ውስጥ ዝም ብለን የእስር ቤቱን ግድግዳዎች ብቻ እናይም፣ ወደ ውስጥ አብረን እንዘልቃለን። የእነዚህን ሰዎች የጋራ ስነ ልቦና፣ ኮሌክቲቭ ሳይኮሎጂ፣ የወንበዴ ቡድኖችን ማህበራዊ መዋቅርና የግዙፍ የስነ ህንፃ ጥበብ እንዴት የሰው ልጅ አእምሮ ለመስበር ሆን ተብሎ እንደተነደፈ በጥልቀት እንመረምራለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስትንፋሳችሁንም ሰብስቡ፣ ምክንያቱም ወደ ሴኮት ከገባን በኋላ መውጫ በር በፍጹም የለም። የሴኮትን እስር ቤት ለመረዳት መጀመሪያ የኤል ሳልቫዶርን ማህበራዊ ቀውስ መረዳት አለብን። ለዓመታት ኤምኤስ 13 እና ባሪዮ 18 የተባሉ የወንበዴ ቡድኖች አገሪቱን እንደየግል ንብረታቸው ሲያስተዳድሯት ቆይተዋል። እነዚህ ቡድኖች ዝም ብለው በመንገድ ላይ የሚዘርፉ ሌቦች አልነበሩም። የራሳቸው የሆነ ጠንካራ ማህበራዊ መዋቅር ነበራቸው። በድሃ ማህበረሰቦች ውስጥ ወጣቶች ትምህርት ቤት ከመሄድ ይልቅ እነዚህን ቡድኖች መቀላቀልን እንደ ትልቅ የማህበራዊ ደረጃ ከፍታ የሚታይ ነበር። አንድ ወጣት የኤምኤስ 13 አባል ሲሆን በመንደሩ ውስጥ መፍራት ይጀምራል፣ ገንዘብ ያገኛል፣ የውሸት ክብርንም ይጎናጸፋል። በዚህ የጋራ ስነ ልቦና ኮሌክቲቭ ማይንድ ሴት ውስጥ ነፍስ ማጥፋት እንደ ወንጀል ሳይሆን በቡድን ውስጥ ደረጃን ለማሳደግ እንደሚያስችል ፈተና ይታይ ነበር። ፊታቸው ላይ የሚነቀሱት የእንባ ጠብታ የገደሉትን ሰው ብዛት የሚያሳይ ብቻ ሳይሆን እኔ ከእናንተ በልጣለሁ የሚል የማህበራዊ የበላይነት ምልክት ነበር። ነገር ግን በ2022 ፕሬዝዳንት ናይብ ቡርኬ ይህንን የውሸት ክብር በአንድ ጀንበር ደመሰሱት። ከ70 ሺህ በላይ ወጣቶች በየመንገዱ በየቤታቸውና በየመጠጥ ቤቱ ታፍሰው ወደ አውቶቡሱ ተወረወሩ። ሰንሰለት ታስረው ራሳቸውን ወደ ታች ደፍተው እንደ አንድ ትልቅ ሞገድ ወደ አዲሱ መኖሪያቸው አቀኑ። ያኔ ነው የሴኮት ትክክለኛውን ተልእኮ የጀመረው፣ የሰዎችን ስነ ልቦናዊ ትምክህት አፍርሶ ማንነታቸውን ወደ ዜሮ ማውረድ። አሁን የሴኮትን አስገራሚ መዋቅርና የስነ ህንፃ ንድፍ እንመልከት። ይህ ቦታ የተነደፈው ሰዎችን ለማረም አይደለም፣ ሰዎችን ከዓለም ለመነጠልና ተስፋ ለማስቆረጥ ነው። በ400 ሄክታር መሬት ላይ የተንጣለለው ይህ ግዙፍ ኮምፕሌክስ ከማንኛውም የከተማ ገጽታ የተነጠለ ነው። አቀማመጡ ራሱ የስነ ልቦና ጦርነት ነው። ማንም ሰው ወደዚህ እስር ቤት ሊጠጋ አይችልም። በ2 ኪሎ ሜትር ራዲየስ ውስጥ ቴክኖሎጂ ሙሉ በሙሉ ይሞታል። ሞባይል፣ ራዲዮና ኢንተርኔት በጭራሽ አይታሰብም። የሞገድ ማፈኛዎቹ እስረኛዎቹን አካላዊ ብቻ ሳይሆን በዲጂታልም ሆነ በመንገድ ከዓለም ይቆርጣቸዋል። እስር ቤቱ የተከበበው በተደራረቡ አጥሮች ነው። መጀመሪያ ሰውን በቀላሉ ሊቦጭቅ የሚችል ሹል የሽቦ አጥር፣ በመቀጠል የሰው ልጅ ፈጽሞ ሊዘለው የማይችል 9 ሜትር ቁመት ያለው የኮንክሪት ግንብ፣ ከሁሉም በላይ አስፈሪው ደግሞ 15000 ቮልት የኤሌክትሪክ ኃይል በውስጡ የሚንቀሳቀስበት የውስጥ አጥር ነው።
ይህ ኃይል አንድን ሰው በሰከንዶች ውስጥ ወደ አመድነት የመቀየር አቅም አለው። የሴኮት መዋቅር እያንዳንዱ ማዕዘን፣ እያንዳንዱ የኮንክሪት ቀለም፣ የብርሃንና የጥላ አወዳደቅ፣ ሁሉም ነገር የተነደፈው አንተ እዚህ ገባ የማትባል ኢምንት ነህ የሚል መልእክት ለእስረኞቹ ጭንቅላት ውስጥ ለማስረጽ ነው። ወደ ውስጥ ስንገባ ደግሞ ሁኔታው ይበልጥ ይከብዳል። 8 ግዙፍ የኮንክሪት ሞጁሎች አሉ። እያንዳንዱ ሞጁል 32 ክፍሎችን ይዟል። እዚህ ጋር የቦታ አጠቃቀሙን ልብ በሉ። አንድ መደበኛ እስር ቤት ለእስረኛ የተወሰነ የመንቀሳቀሻ ቦታ ይሰጣል። በሴኮት ግን በአንድ ክፍል ውስጥ 150 ሰዎች ይታጎራሉ። ለእያንዳንዱ ሰው የተመደበ ቦታ 0.5 ስኩዌር ሜትር ብቻ ነው። ይህ ማለት እስረኞቹ አንዳቸው የአንዳቸውን ትንፋሽ እየተነፈሱ የሰውነት ሙቀታቸውን እየተጋሩ ለመኖር ይገደዳሉ ማለት ነው። የተፈጥሮ ብርሃን ወደ እነዚህ ክፍሎች በፍጹም አይገባም። በምትኩ 24 ሰዓት ሙሉ ደማቅ የሆነ አርቲፊሻል መብራት ይበራባቸዋል። ይህ በስነ ልቦና ጥላት ሳይኮሎጂ ሴንሰር ዲስኦሪየንቴሽን ይባላል። እስረኞቹ መቼ ሌሊት እንደሆነ መቼ ቀን እንደሆነ እንዳያውቁ ይደረጋል። ጊዜ ትርጉም ያጣል። ይህ የስነ ህንፃና የብርሃን ቅንብር አእምሮን በቀስታ የሚያዳክም ተስፋን የሚሰልብ ፍጹም የቅጣት ዲዛይን ነው። ወደ ሞጁሎቹ ጠለቅ ብለን ስንገባ አንድ እጅግ አስገራሚ የሆነ የጋራ ስነልቦና ኮሌክቲቭ ሳይኮሎጂ ውድቀትን እንመለከታለን። በውጭው ዓለም ኤምኤስ 13 እና ባሪዮ 18 የተባሉት የወንበዴ ቡድኖች የየራሳቸው ግዛቶች ነበሯቸው። አንዱ የሌላውን መንደር ድንበር ቢረግጥ በሰከንዶች ውስጥ በደም ይካፈል ነበር። በመንገዶቹ ላይ መግደል የጀግንነትና የኃይልና የማህበራዊ ደረጃ መለኪያ ነበር። እዚህ ሴኮት ውስጥ ግን ይህ ሁሉ የውሸት ትምክህት የኮንክሪት ወለል ላይ ተንኮታክቷል። አስተዳደሩ ሆን ብሎ የሞት ጠላት የሆኑትን የእነዚህን ሁለት ቡድኖች አባላት በአንድ ጠባብ ክፍል ውስጥ በአንድ የብረት አልጋ ላይ ጎን ለጎን እንዲተኙ አድርጓቸዋል። እስቲ ያስቡት፣ ትላንት ውጭ ላይ ሲገናኙ የሚገዳደሉ ሰዎች ዛሬ አንዳቸው የአንዳቸውን ትንፋሽ እየተነፈሱ አብረው ይኖራሉ። ለምን አይጣሉም? ምክንያቱም የእስር ቤቱ ፍጹም የሆነ የኃይል መዋቅር ሙሉ በሙሉ አንበረክኳቸዋል። ተስፋ መቁረጥ አእምሯቸውን ተቆጣጥሮታል። እዚህ ቦታ ላይ የኔ መንደር፣ የኔ ግዛት የሚባል ነገር የለም። ሁሉም አንድ አይነት ነጭ ቲሸርትና ቁምጣ ለብሰዋል። ሁሉም ቁጥር ብቻ ናቸው። የማህበራዊ ደረጃቸው ሙሉ በሙሉ ተሰርዟል። ስለ ምግባቸው ብንነጋገር ደግሞ የስብዕና መዋረዳቸው ሌላ ማሳያ ነው። በቀን 3 ጊዜ ምግብ ይቀርብላቸዋል። ነገር ግን ምግቡ ሩዝ፣ ባቄላና ፓስታ ብቻ ነው። ምንም አይነት ፕሮቲን፣ ስጋ ወይም የተለየ ጣዕም የለውም። እንዲያውም ማንኪያና ሹካ አይፈቀድላቸውም። በእጃቸው ጭምር የሚበሉት። ይህም አካላዊ ጉልበታቸውን ከማድቀቁም በላይ እናንተ በውጭ ዓለም እንዳሰባችሁት ነገሥታት ሳትሆኑ እኛ በሰጠናችሁ መዳፍ የምትኖሩ ናችሁ የሚል ጥልቅ የስነ ልቦና መልእክትን ያስተላልፋል። የአንድን ስፍራ የስነ ህንፃና የቦታ አቀማመጥ ዲዛይን ስናደርግ አብዛኛውን ጊዜ ዓላማችን ሰዎች በነፃነት እንዲንቀሳቀሱ፣ ብርሃን እንዲያገኙና ከተፈጥሮ ጋር እንዲገናኙ ማድረግ ነው። ለምሳሌ የወጣቶች ማዕከላት ወይም የትምህርት ተቋማት የሚገነቡት ሰፊ የውጭ ገጽታን ላንድስኬፕ በማካተት አእምሮን ለማደስ ነው።
በሴኮት ግን የአርኪቴክቸር ጥበብ የተገላቢጦሽ ነው። ዲዛይኑ የተሰራው የሰው ልጅ ከተፈጥሮ ሙሉ በሙሉ ለማላቀቅ ነው። በክፍሎቹ ውስጥ መስኮት የለም። እስረኞቹ የፀሐይ ብርሃን፣ የዝናብ ጠብታ ወይም የዛፍ ቅጠል ማየት በፍጹም አይችሉም። ከዚህ ሁሉ በላይ ደግሞ እጅግ አስፈሩ ስፍራ የብቸኛ ማቆያው ክፍል አሊያም አይሶሌሽን ሴል ነው። ደንብ የጣሰ እስረኛ ወደዚህ የኮንክሪት መቃብር ይወሰዳል። ይህ ክፍል ምንም አይነት ብርሃን የሌለበት ጥቁር ጉድጓድ ነው። እስረኛው ለ15 ቀናት በሙሉ በዚህ ጠባብ ክፍል ውስጥ ከራሱ የህሊና ድምፅ ጋር ብቻ ይተባበራል። ጊዜ ይቆማል። ይህ የስነ ልቦና ጦርነት ነው። ምንም ያህል ጠንካራ ወንጀለኛ ቢሆን ብርሃንና የሰው ድምፅ በተነፈገበት በዚህ ጠባብ የቦታ መዋቅር ውስጥ ሲቀመጥ አእምሮ ይፈራርሳል። ወደ ዘገባችን የልብ ትርታ ስንመጣ ሳይኮ ከተባለው ማርቲን ኤርኔስቶ ጋር የተደረገውን ቃለ መጠይቅ እናገኛለን። ማርቲን በወንጀል ዓለም ውስጥ 34 ዓመታትን ያሳለፈ ከ50 በላይ ሰዎችን በገዛ እጁ መግደሉን ያመነ የቡድን መሪ ነው። ፊቱ በንቅሳት ተሞልቷል። ካሜራ ፊቱ ላይ ሲያተኩር ግን የምናየው ያንን በመንገድ ላይ ይፈራ የነበረውን ጭራቅ አይደለም። የምናየው የተሰበረ ፍርሃት የዋጠውና በጸጸት የሚቃጠል ወጣትን ነው። ወደ ወንጀል የገባሁት የአባት ፍቅር ስላጣው ነው ይላል ሳይኮ። በቡድን ውስጥ ያገኘሁት ክብር ያጣሁትን ቤተሰብ ይሞላል ሊመስለኝ ነበር። አሁን ግን ሁሉንም አጣው። ልጄን ካየሁት 16 ዓመት ሆኖኛል። ማታ ማታ አልጋይ ላይ ስተኛ ባለፈው ሕይወቴ እያሰብኩ አለቅሳለሁ። ይህ ንግግር እጅግ የሚረብሽ ነው። የሰው ልጅ ምንም ያህል ቢበድል የንስሐ እንባ ሲያነባ ማየት ስሜትን ይነካል። ነገር ግን ወዲያውኑ የፊት ሚዛኑን የሚያስታውሰን እውነታ ይመጣል። ጋዜጠኛው የጠየቀውን ጥያቄ አየር ላይ ይንጠለጠላል። አንተ የገደልካቸው የ50 ንጹሃን ሰዎች ቤተሰቦች ልጆቻቸውን መቼ ያያሉ? ሳይኮ ለዚህ ጥያቄ መልስ አልነበረውም። ዝምታ፣ ጥልቅ ዝምታ ብቻ። የእሱ እንባ የፈሰሰው የሰዎችን ሕይወት ስላጠፋ ሳይሆን የራሱን ነፃነት በማጣቱ ነው። የሴኮት እስር ቤት ታሪክ ሲጠናቀቅ እኛም እንደ ማህበረሰብ አንድ ትልቅ የሞራል ጥያቄ ፊት እንቆማለን። የኤልሳልቫዶር ጎዳናዎች አሁን ሰላም ናቸው። ልጆች ያለምንም ፍርሃት ይጫወታሉ። ሱቆች እስከ ሌሊት ክፍት ናቸው። አገሪቱም ከሞት አፋፍ ተመልሳለች። ነገር ግን ይህ ሰላም የመጣው በምን ዋጋ ነው? በአንድ በኩል ሰብአዊ መብት ተሟጋቾች እስረኞች እንደ ሰው መታየት አለባቸው፣ ንጹሃን ሰዎችን በጅምላ ታስረዋል ብለው ይከራከራሉ። በሌላ በኩል ደግሞ የኤልሳልቫዶር ሕዝብ እነዚህን ሰዎች የልጆቻችንን ደም እንደ ውሃ ሲያፈሱ የሰብአዊ መብት የት ነበር ብሎ ይመልሳል። ሴኮት ዝም ብሎ የእስር ቤት ሕንፃ አይደለም፣ የአንድ አገር የፖለቲካ ማህበራዊ ቁርጠኝነት አውል ነው። በውስጡ ያለው የዲሲፕሊን ጥብቅነት፣ የቦታው አስፈሪነት፣ የእስረኞቹ ስነ ልቦና ስብራት ሁሉም ተዳምረው ወንጀል ፈጽሞ አያዋጣም የሚል የማያወላዳ ማህበራዊ ትርክት ሶሻል ናሬቲቭ ፈጥረዋል። እናንተስ ምን ታስባላችሁ? የሰው ልጅን አእምሮ እስከዚህ ደረጃ ሰብሮ መቅጣት ትክክለኛ የፍትህ መንገድ ነው ወይስ አምባገነንነት? ሐሳባችሁን፣ እይታችሁንና ፍርዳችሁን ከታች ባለው የኮሜንት መስጫ ላይ አስፍሩልን። ይህን ጥልቅ ዘገባ ስላደመጣችሁ ከልብ እናመሰግናለን። ቪዲዮ ላይክ ማድረጋችሁንና ቻናላችንን ሰብስክራይብ በማድረግ ቀጣይ የሚለቀቁትን ፕሮግራሞች አጓጊ ትንታኔዎች እስክንገናኝ ሰላም ቆዩልን።